በቃ ያለውን እውነታ ተናግራለች። ካሜራ ደብቀን ነበረ። ካሜራውን ስታይ ቤተሰብ ማወቅ የለበትም ምናምን ብላ ነው። ኧረ አሁንም መደበቅ ይቻላል። አንቺ ምን የሚደብርሽ ከሆነ አሁንም ይቅር። እኔ ምንም ነው ፍቅራችን ወደ ሶሻል ሚዲያ እናምጣው። እኔና አንቺ ብቻ አብረን ሆነን እኔና በቃ ሁሉም ነገር ይቅርብኝ። እኔና አንቺ ብቻ አብረን ሆነን ራሴን አጠፋለሁ እያለች ነው። ተረጋጋስ። ራሴን አጠፋለሁ እያለች ነው ማልሽ። አሁን እናንተ መሀል ያለው ነገር ግልጽ አድርጉት። እሷም ራሷን አጥፍታ አንተም እናቴ ለምን ነው የምታጠፊው? ለምንድን ነው የምትሞችብኝ? ለምንድን ነው የምትሞችብኝ? እኔ እያለሁልሽ ለምንድን ነው የምትሞችው? ንገሪኝ እስኪ። ለምንድን ነው የምታለቅሽው? እናቴ ንገሪኝ፣ አዋሪኝ። አንቺ ከምትሞቺ እኔ ራሴን አጠፋልሻለሁ። ንገሪኝ፣ ምን ሆነሽ ነው እማ? ወይ እናቴ ንገሪኝ እስኪ ምንድን ነው? በቃ ለምንድን ነው ራስሽ የምታጠፊው? ለምንድን ነው የምትሞችብኝ? ማን እንደምወድሽ እንደማፈቅርሽ አታውቂም? ተያይዞሽ እኔ ይቅርታማ ምንድን ነው? እኔ ይቅርታ። አሁን እዚህ ጋር ያለውን ነገር ግልጽ አድርጉት። እኔ ይሄ ቪዲዮ ይለቀቅ፣ እኔ ቃል ገባልሻለሁ። ቢጎዳ እንደዚህ ራስ ያጠፋት በይ። እኔ ከፈለገ ይቀራል። ግን ስሚ፣ ቤተሰብ እናወራ፣ ቤተሰብ እኔ አወራልሻለሁ። ቤተሰብሽ በቃ ዋሽተሻል፣ ኖርማል ነው። በቃ ምንም ማድረግ አይደለም። በቃ እኔ ያለውን ነገር ነግራችኋለሁ። ግን እናንተ መሀል ያለውን ነገር በቃ ፍቱት፣ በቃ ፍቱት። እንዴ እሱ ራሱን ስንት ጊዜ ራሱን ይሄ ልጅ አሁን ይሞታል። አሁን በቃ አልቻልኩም። በቃ አንቺ በእናትሽ የሆነ ነገር እንትን በቃ ያንን ጉዳይ አይደል ፈርተሽ ፍቅረኛ ወንበራችሁ አይደል? ስለዚህ በቃ ያንን ነገር እርሾ የተፈጠረውን ነገር አንድ ላይ ሆና ማያታልክሽ እኔ ያለሁልሽ ቤሪናት እኔ ያለሁልሽ አትሙሽብኝ ናቲ። እሺ ምንድን ነው እስቲ ንገሪኝ። ምንድን ነው ንገሪኝ። አህሙ ምንድን ነው? አንተ ንገረኝ። እሺ ምንድን ነው የተባባላችሁት? በቃ ፍቅረኛ ነበረች እንትን ብላለች፣ አምናለች ማለት ዋሽታኛለች። እኔም በዛ ስጮህባት ነው እንትን ያለችው። አሁን ግን እዚህ ጋር እያመመት ስለሆነ ነገሮቹ ወደ ሌላ ነገር ከማድረስ ይልቅ ነገሩን ፍቱት። በቃ መሀላችሁ ያለው ነገር ፍቱት። እሺ እናቴ ሰሚ፣ እዚህ ጋር ማልቀስ ምናምን ሳይሆን በቃ አታልቅሽ እናቴ።